አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀዲያ ጌታሁን ዩቱብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ በጣም ሰላም ነኝ። እናንተ እንዴት ናችሁ? ዛሬ ደግሞ ብቅ ብዬላችኋለሁ በስተሪሃ ማለት ነው። እና እንዴት ናችሁ? ሰላም ናችሁልኝ ወይ? ኑ ከኔ ጋር ዘና ፈታ እንበል። ሁሌ መቼም እኔ ደስ የሚል ነገር ይዤላችሁ ነው የምመጣው። ኑ ከእንደዚህ አይነት ቦታ ምርጥ ጊዜ እናሳልፍ ማለት ነው። እና እንዴት ናችሁ? አሳያችኋለሁኝ። ወደዛ ደግሞ ጫጫታ ምናምን ስላለ ትንሽ ላውራችሁ ብዬ ነው እንጂ። እና እንዴት ናችሁ? ሰላም ናችሁ ወይ? የዩቱብ ተከታታዮቼ አበረታቶቼ እንዴት ናችሁልኝ? ዛሬም ድጋፋችሁ አይለኝ እያልኩኝ በሌላ ቪዲዮ ብቅ ብያለሁ። ሻላ ተወዱታላችሁ ብዬ ተስፋ አደርጋለሁ። ያው ወደዛ ብዙ ባህር ቦታ ልጆቹ እየተንጫጩ ነው። ትንሽ ይከብዳል ማለት ነው። ጫጫታ ስላለን ውስጥ ገብቼ ነው እና ይሄንን ይመስላል። ማሻአላ ተባረከላ ጉሉ ማሻአላ ማሻአላ። ይሄ ከክላስ ነው። ይሄ ሽባኩ ነው። በሽባኩ ሆኜ ነው የማሳያችሁና ማሻአላ ተባረከላ በጣም ደስ ይላል። ይህንን ይመስላል። ውድ ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። ወደዛ ሂጅ እንዳልቀረጽ ጫጫታ አለ። ለዛ ነው ውድ ቤተሰቦቼ። እና እንዴት ናችሁ? ሰላም ናችሁልኝ ወይ? ከኔ ጋር አልሐምዱሊላህ በጣም ሰላም ነኝ። ኑ ከእንደዚህ አይነት ቦታ ደስ የሚል ጊዜ እናሳልፍ። ከፍጡር በኋላ ማለት ነው። ይህንን ይመስላል። ከፍጡር በኋላ ኑ ፈታ እንበል ማለት ነው። ማሻአላህ ተባረከላ በጣም ደስ ይላል። ወደዛ ያው ልጆቹ ስላሉ ጫጫታ ይረብሸኛል ብዬ ውስጥ ነው እየቀረጽኩላችሁ ያለሁት ማለት ነው። እናማ እንዴት ናችሁ? ሰላም ናችሁልኝ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። የመዳም ቅመሞች በሀገር ውጭም በሀገር ውስጥም ያላችሁ ውድ ሀገሬ ልጆች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ውድ ቤተሰቦቼ እንዴት ነው የረመዳን ስራ? እንዴት አድርጎ ይዟችኋል? አላህ ያግዘን። ወላሂ ብዙዎቻችን ነግራችን አበጠ እንቅልፍ አጣን እያልን ነው። አይዞን፣ አላህ ይሳደን፣ አላህ ያግዘን፣ አላህ ያበርታን። ውድ ቤተሰቦቼ ከባድ ነው በእርግጥ አውቃለሁ። ምንም ማድረግ አይቻልም። እኛ ወራቲቱ ባታልቅብን ደስ ይለን ነበረ፣ ግን ደግሞ ለስራው ቀን እንቆጥራለን ማለት ነው። ስንት ቀን ቀረው እያልን ብቻ ለኩልሃል አልሐምዱሊላህ። ስለ ሁሉም ነገር አላህ ይወፍቀን። አላህ ጾመው ከተጠቀሙት ባሪዎቹ ይደብልቅን ያ ረብ። ጾመው ከከሰሩት ሳይሆን ጾማቸውን ተቀባይነት ካደረገላቸው ባሪዎቹ አድርገን ያ ረብ። በዚችን ወር ኢንሻአላህ ይች ወር ከዓመት አንዴ ስለምትገኝ በዱአ እንረሳሳ ውድ ቤተሰቦቻችን፣ በዱአ እንረሳሳ፣ በዱአ እንበርታ፣ በዚክር በዱአ በሰላዋት ኢንሻአላህ። ዛሬ የሴቶች ማህበር ነው። ማዳሞቻችን አንድ ላይ ሸከፍ ብለዋን ማለት ነው። ይሄ ዝም ብሎ ክላስ ነው የያዙበት የሆነ ማረፊያ ነገር ማለት ነው። ይኸው ሻንጣችንን በዚህ አለ። ልጆቹ ደግሞ በዚህ ዘና ፈታ እያሉ ነው በባህር ማለት ነው። መዳሞቻችን ደግሞ ሌላ ጉርፋ
ዘና ፈታ እያሉ ነው አሉ። ደግሞ የኔም ጓደኞች ፊሊፒን፣ ኡጋንዳ እንደዚህ ሀበሻ እንኳን የብቻ ነኝ። ማሻአላ ፊሊፒን ደግሞ ብዙ ናቸው። ማሻአላ እንዳለ ደግሞ ጀማአቸው ጠለብ ናቸው በሙሉ እና ይሄንን ይመስላል ውድ ቤተሰቦች የዛሬው ቪዲዮዬ። ውጩን እንደዚህ አድርጌ ካስጎመኘኋችሁ ደግሞ በስተዚህኛው በር ላሳያችሁ ማለት ነው ውድ ቤተሰቦቼ። ማሻአላ ተባረከለ። ውጩ ራሱ በጣም ነው የሚያምረው። ያችሁት ደስ ሲል ወይኔ እንደዚህ አይነት በረንዳ ቤታችሁ እንደዚህ ፏ አድርጋችሁ ሰርታችሁ እንደው ውጥት ስትሉ ግቢያችሁ ይሄን የመሰለ አትመኙም? ወላሂ ይመኛሉ ሀገሬ ስገባ። ወላሂ ግን እኛ ስደት ያለን ልጆች እናሳዝናለን። የአረቦች ቤት ያየኑ ሁሉ እንደዚህ አድርገን ባየን እንላለን። ግን እርሚያችንንም ጊዜያችንንም ነው የምናቃጥለው። ሆኖም ግን ኢንሻአላህ አላህ ዑምር ይስጠን። የምናደርገውን ሁሉ የምናስበውን ሁሉ እናደርጋለን ኢንሻአላህ። ይህንን ይመስላል። ወደዛኛው ደግሞ ጫጫት አለ እንዳልሄድላችሁ ለዛ ብዬ ነው። እና ማሻአላ ደስ አይልም? ግቢው በጣም ነው የሚያምረው። ቤታችሁን ሰርታችሁ ግቢያችሁ እንደዚህ ያማረ ቢሆን በቃ ቡና እንኳ ሱሱ ባይኖርባችሁ ፈርሽ አይላቸው የሆነ ደስ ይላል። ቡና ፍርሽ አድርጎ ምናምን ቁጭ ደስ አይልም? በጣም ነው ደስ የሚለው። እኔ መቼም ደስ ይለኛል እንደዚህ አይነት ቦታ በጣም ነው የሚያረካኝ፣ ደስ ይለኛል። እና ይሄንን ይመስላል ውድ ቤተሰቦቼ። እንደምትወዱት አልጠራጠርም ውድ ቤተሰቦቼ፣ ውድ ጓደኞቼ ይሄንን ይመስላል። ችርስ ብያቸዋለሁ በውሃ ችርስ በውሃ ትላላችሁ። ጥልማሞቴን እያስገባሁ ነው እንዴ? ኧረ ጉድ ነህ! ጥልማሞቴን ማታስገባ። ይሄ ሁላችሁ ውድ ጓደኞቼ፣ ውድ ቤተሰቦቼ ጉሉ ማሻአላህ። አላህ ስደት በቃችሁ ብሎን ደግሞ እኛም በሀገራችን ደግሞ ዘና ፈታ የምንልበት ጊዜ ይምጣልን ያ ረብ። እንደዚህ አንዳንድ ጊዜ ደግሞ ወጣ ስንል ደስ ይለናል። የሆነ በቃ አይምሯችሁ ረፍት አይሰጥም? እውነቴን ነው። የሆነ ቤት እፍን ስለኔ በነገራችን ላይ ጠለብ እያለሁኝ ነግቶ መሽቶ አጡሬ ነው መሰለኝ መጫወቻ ቦታ በጣም ይሄድ ነበረ። የዛን ሊያስቆጥረኝ ነው መሰለኝ። አሁን በቃ ሁሉ ጊዜ ቤት ታፍኝ ነው እና አሁን ደግሞ የሆነ ስራ ገብቼ ነበረ። ይዘው እያንጠለጠሉኝ ይሄዳሉ። በስክ አይጠውልም ነው ጊዜያዊ ነው። ለዛ ነው እንጂ አሪፍ ነበረ። እንደዚህ ደስ የሚል ቦታ እንሄዳለን እና ማሻአላ ተበረከላ። ይህንን ይመስላል ውድ ጓደኞቼ፣ ውድ ቤተሰቦቼ። ይህንን ይመስላል። ቤታችሁ እንደዚህ ቸርጋችሁ ፏ አድርጋችሁ ሰርታችሁ ወይኔ ውድ ቤተሰቦቻችሁ ጋራ ዘና ፈታ ስትሉ እንደች አይነት ከነብ እንደች አይነት ሶፋ መድሪሹ ስንል እርሚያችንን መጨረስ ነው ብቻ። አልሐምዱሊላህ ዋናው አፊያ ነው። አላህ አፊያ ዑምር ይስጠን። ደስ አይልም? ከነቡ ምናምን ማሻአላ በጣም ደስ ይላል ማለት ነው ውድ ጓደኞቼ። እንደ ሁሉም የ9 ወር ልጅ ነበረ። ምን አለለኝም እንደዚህ ቢሰጠን እንደዚህ ልጆቻችን ነጋራ በዚህ ዘና ፈታ የምንልበት ምን አለ ነበረ።
አረቦችን አበላቸው። እኛንስ ለምን እቸው ከታያችሁ እዛ ማዶ አሉ ማለት ነው። እነ መዳሞቻችን እና ውድ ቤተሰቦች ይህንን ይመስላል። አብሽሩልኝ ውድ ጓደኞቼ፣ ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ አላህ ይጠብቃችሁ ይጠብቀን። ውድ ጓደኞቼ ማሻአላ ተባረከላ፣ ደስ ይላል። ብቻ ቦታው ያው ወደዛ ሂጅ ለመቀረጽ አንደኛ ጫጫታ አለ፣ ሁለተኛ ደግሞ መዳሞች አሉብኝ። ለዛ ለግሌ ሁኜ ነው መቀረጽላቸው ማለት ነው። አለኩል ሀል ይሄንን ይመስላል ውድ ጓደኞቼ። ኢንሻአላህ በሌላ ቪዲዮ ውስጥ የምንገናኝ አላህ ይጠብቃችሁ ይጠብቀን። ባይ ባይ ብያለሁ።